ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፎቹ እግር ኳስ ተጫዋቾች መቼም ጌዲን ማያውቀው ሰው ይኖራል ብዬ አላስብም። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ እጄ ገብቷል። ከመቄዶንያም ላለፉት 12 ዓመታት ጌዲዮንን ሄዶ ያጣው ሰው አይኖርም። ታዲያ ዛሬ በተሰማ መረጃ ህይወቱ ማለፉ ተሰምቷል። በርካቶች የሚወዱት ጌዲ ታዲያ እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታትም የአልጋ ቁራኛ ሆኖ በድርጅቱ ሲረዳና ሲታገዝ በመቄዶንያ ማለት ነው ቢቆይም አሁን ግን ህመሙ ጸንቶበት በዛሬው ዕለት ህይወቱ ማለፉንም የደረሰኝ መረጃ አሳይቷል። በነገው ዕለትም የቀብር ስርዓቱ ይፈጸማል ተብሏል። ለጌዲ ነፍስ ይማር፣ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ረጅም ጊዜ በድርድር ላይ የነበረው የመሐመድ ሳላ የኮንትራት ጉዳይ አሁን ላይ ልባት መሐመድ ሳላ ለ2 ዓመታት በሊቨርፑል ቤት የሚያቆየውን የ42 ሚሊዮን ፓውንድ ኮንትራት በዛሬው ዕለት ተፈራርሟል። ይህም አዲሱ ኮንትራት መሐመድ ሳላም በሳምንት የ400,000 ፓውንድ ተከፋይ ያደርጋል። ሳላም በአመት በወር በሳምንትና በቀን የሚያገኘው ገንዘብ ይሄንን። በዚህም በአዲሱ ኮንትራት በአመት 20.8 ሚሊዮን ፓውንድ፣ በወር ደግሞ 1.7 ሚሊዮን ፓውንድ፣ በሳምንት 400,000 ፓውንድ፣ በቀን ደግሞ 57,000 ፓውንድ የሚያገኝ ሳላም ይሄንን ኮንትራት በሚፈርምበት ወቅት ላይ የደጋፊዎቹን አይን የወሰደ አንድ ሌላ ተጨማሪ ነገር እሱም ያደረገው ሰዓት ነው። ይሄ የምትመለከቱት ሰማያዊ ሰዓት ሳላም እጁ ላይ አድርጎት የነበረው ሰዓት ሪቻርድ ሚልስ ዋጋውም አንዳንድ ዌብሳይቶች ላይ እስከ 600,000 ፓውንድ ነገር ግን አብዛኛው ዌብሳይት ላይ 725,000 አካባቢ ፓውንድ ማለት በቀላሉ ይሄንን ኮንትራት ሲፈርም ከ80 ሚሊዮን የኢትዮጵያ ብር በላይ እጁ ላይ አድርጎ ነበር። የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆችን ጥሩ ስነ ምግባር ይዘው እንዲያድጉ ለማድረግም በትምህርት ቤቶች ውስጥ የኦርቶዶክስ ክርስትናን ለማስተማርም ከኦርቶዶክስ ቤተክርስቲያን ጋር እየሰራ መሆኑንም የቡልጋሪያ መንግስት መግለጹን ተከትሎ ብዙ ድጋፍና ብዙ ተቃውሞ በአውሮፓ ምድር ላይ ተሰምቷል። ሐሳቡን የተቃወሙ ተቾችም የትምህርት ስርዓቱ የበለጠ ሌሎች አስፈላጊ ችግሮች እንዳሉት በመናገርም ይህ ነገር አያስፈልግም ሲሉ ተደምጠዋል። የትምህርት ሚኒስትሩ ክራስሚር ቫልቬጅ በመጋቢት ወር በቡልጋሪያ የህዝብ ስርጭት ላይ በቴሌቪዥን ቀርበው በኦርቶዶክስ ክርስትና ላይ ትምህርቶችን ከሚቀጥለው ዓመት ጀምሮ የትምህርት ቤቱ ስርዓተ ትምህርት ዋነኛ አካል ለማድረግ ስላለው ቅድ ሐሳብ ሰጥተው ነበር። ከጃንዋሪ ወር ጀምሮ ስልጣን የሚጋራው የመሃል ቀኝ ጂኢአርቢ ፓርቲ አባል ቫልጆቭ ይህ አይነት ትምህርት ለአንድ ሰዓት ያህል በጎነትንና ሃይማኖትን በማስተማር ከቡልጋሪያ ኦርቶዶክስ ቤተክርስቲያን ጋር በመተባበር ልጆችን ጥሩ ሰዎች እናደርጋቸዋለን ብለዋል። አክለውም ከፍ ያለ ዓላማ ነው፣ ነገር ግን በአንዳንድ የቡልጋሪያውያን ላይ እንደዚህ አይነት ትምህርቶችን ሊያስተዋውቁ ስለሚችሉትም ያመለካከት አይነት ስጋትን የፈጠረ እንደሆነ በበርካቶች ዘንድ ሐሳብ እየተሰጠበት ይገኛል። እናንተስ በዚህ የቡልጋሪያ መንግስት እቅድ ላይ ምን ሐሳብ አላችሁ? ሐሳባችሁን ስጡበት። በነገራችን ላይ የአብይ ጾም ሊጠናቀቅ ቀናቶች ብቻ ቀርተውታል። በዚህ የጾም ወቅት ለነፍሳችን የሚሆን ምን ሰራን ታዲያ? የተቸገሩ ገዳማትንስ ስንቶቻችን ደገፍን? በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶችን ለመደገፍ የጀመርነውን ርብርብ አሁንም አጠናክረን ልንቀጥል ይገባል። መነኮሳቱ በትንሽዬ ጎጆ ውስጥ በከባድ ሁኔታ ውስጥ ይገኛሉ። እጃችሁን በመዘርጋት አለው ልንላቸው ይገባል። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም ደግሞ ከታች ባለው ስልክ ቁጥር አባቶችን ማግኘት ትችላላችሁ። መልካም ቀን።